ይህ የምትመለከቱት ህፃን በጨካኞች ህይወቱ መነጠቁ ተሰምቷል። እጅግ ያሳዝናል። በእውነት በሀገራችን እንግዲህ እየሰማናቸው የምንገኘው የጭካኔ አይነቶች እጅግ አሳሳቢ ሁኔታ ላይ ደርሰዋል። ለዚህ ህፃን ልጅ እንግዲህ በርካቶች ፍትህም እየጠየቁለት ይገኛሉ። ሁላችሁም ይህንን ቪዲዮ ሼር አድርጉት። ይህ የምትመለከቱት የ7 ዓመት ህፃን አብዶል ጀሊል አብዴህ ይባላል። መስከረም 17 ቀን ክርስቲያን ጎረቤት ጓደኞቹ ጋር ዶሮ ስላየ አራስ ለሆነችው እናቱ ማየ ለኔም ዶሮ ግዢ ብሎ ከተማጸናት በኋላ እንግዲህ ቦሌ አረብሳ ከሚገኘው ኮንዶሚኒየም ቤታቸው ወጥታ ገዝታለት ስትመለስ የመጀመሪያ ልጇ አብዱን ግን ልታገኘው አልቻለችም። ከብዙ ፍለጋ በኋላ የመገኘቱ ብስራት ቤተሰቦቹ እየተጠባበቁ እንግዲህ ባለበት ሰዓት ነው በሚያስደነግጥና እጅግ ልብ በሚሰብር ሁኔታ እንግዲህ ይህን ምስኪን ህፃን ብዙ ያዩበትን ልጃቸው አንገቱን ገጭተው ቤታቸው ፊት ለፊት የሚገኘው ወንዝ ዳር ጥለውት እንደተገኘ ነው የተገለጸው። እጅግ ያሳዝናል። ይህ ድርጊት ታዲያ በዚህ ሰዓት በዚህ በሶሻል ሚዲያው እጅግ በርካቶችን ልብ የሰበረ ያሳዘነ ጉዳይ ሆኗል። ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። እኔ ጋር ሁሉ ሰላም። እንግዲህ በአዲስ መረጃ መጥቻለሁ። ዛሬ በጣም በሚያሳዝን ሁኔታ ነው ከዚህ በምሽቱ የመጣሁት። ፍትህ ለዚህ ልጅ መጠየቅ አለብን። ፍትህ ለህፃን ወንድማችን፣ ፍትህ ሁላችንም ድምጽ መሆን አለብን። ለሄቨን ድምጽ እንደሆን ነው ድምጽ መሆን አለብን። ለዚህ ልጅ ብሔር ሃይማኖት አንጠይቅም። እኛ ለሁሉም ፍትህ የሚጠይቅ ቻናል ነው ይሄ ቻናል። እውነት በጣም አሞኛል። እመቤቴን እስከ መቼ ነው ግን ይሄ ነገር የሚቀጥለው? እስከ መቼ ነው? ለማን ነው የምንጮኸው? ማን ነው ድምጽ የሚሆነን? ማን ነው? ህጻናት በየጊዜው እያለቁብን ለማን ነው የምንጮኸው? በጣም ነው ያሳዘነኝ። የዚህ ልጅ ታሪክ ሰምታችኋል ማለት ነው። እናት አራስ ናት። በአዲስ አበባ ውስጥ በቦሌ አራብሳ ነው እንግዲህ ይሄ ነገር የተፈጸመ ማለት ነው። እናት አራሱና ቤት ተኝታ በ17 የመስቀል ዕለት ኦርቶዶክስ ጎረቤቶቹ እነሱ ዶሮ ሲሰሩ ከነሱ ቤት አይቶ እማዬ ዶሮ እኛ ቤትም ስሪ ካልሰራሽልኝ ይላል። እናቱ አራስ ነበረች። እሺ ብላ ዶሮ ሂዳ ገዝታ ስትመለስ ልጁን ከቤት አጣችው። ብትፈልግ አላገኘችውም። በመጨረሻ ላይ ዛሬ ግን አንገቱን ተቀልቶ በጣም ነው የሚያሳዝን። እመቤቴን በጣም ነው ያሳዝንኝ። እኔ አሰባችሁት? የድሀ ልጅ በቃ መኖር ማደግ አይችልም። እስከ መቼ ድረስ ነው ይሄን ነገር የሚቀጥለው? አስቧት እናትን ማርያምን። እኔ እንደማውቀው ነው ውስጤን በጣም የደነገጥኩት እና ያሳዝንኝ ማለት ነው። እና መቼ ነው የሚቆመው? መቼ ነው ኢትዮጵያ እናትን በዋ የሚቆመው? መቼ ነው ወልደ የምናሳድገው? ምን አይነት ጭካኔ ነው? ምን አይነት እጅ ነው? ምን አይነት ሰው ነው? ወይስ ደግሞ የሰው ሰይጣን ነው ህጻናትን እንደዚህ በየጊዜው የህጻናትን ደም የሚጠጣብን? ምንድን ነው እንግዲህ ጓሮ ላይ ወንዝ ዳር ከቤታቸው በታች ያለ ወንዝ ዳር ላይ ነው ገለውት እዛ ጋር ጥለውት ነው የተገኘ። አንገቱን ቆርጠው ማለት ነው። እስኪ ያስቡት በመቤቴ ምን አይነት ጭካኔ ነው? ዶሮ ነው በግ ነው ይሄ ህጻን ልጅ? ወይኔ ኧረ ተው ኢትዮጵያን ተው በመቤቴ ኧረ ተው በማርያም ኧረ እንደው በምን እንለምናችሁ? ምን ሆናችሁ ነው? የምን አይነት ዘመን የደረስ ነው? አስቡት እስኪ በእናታችሁ ያልወለዳችሁ ያላገባችሁ አስቡት እንዴ! በኋላ ማን ይወልዳል? ማን ያገባና ልጅ ይወልዳል? ምክንያቱም እንደዚህ ማሳደግ ከሌለ እንደዚህ ወልዳና ሳድጋ እናት ልጇን እየተቀማች እናት ልጇን እንደዚህ እያጣች ጥላ ካልሄደች ጥላ ካልወጣች ወይኔ ወዴት ነው እየሄድን ያለ ነው? የማን ያለን እንበል? ለማን እንጩህ? የሚሰማን የለም። ኧረ መድኃኒዓለም አይንህን ወደ መሬት አድርግ፣ አይንህን ወደ ምድር ጣል፣ ህጻናትን ታደግ። እንዴ ፈጣሪ የለም እንዴ እስከ ማለት እየደረስን ነው እኮ አሁን ያለ ነው። በዛ እኮ የትልቆቹ እሺ ይሁን። አሁን ምን ያቃል? 7 ዓመት ህጻን ዱዳ ልጅ በዚህ ላይ ባዚህ አንገት ላይ ቢላ ምን ያስፈለገ? ውይ ኧረ በስመ አብ ያስቡት። ኧረ ወላጆች ልጆቻችሁን ጥላችሁ አትሂዱ የትም ቦታ በማርያም። ምን አይነት አረመኔነት ነው? ለማን ነው የምንጮኸው? ለማን ነው የምናለቅሰው? እንዴ አለቀስን አነባን። በየጊዜው ህጻናት ይታገታሉ፣ አንገታቸው ተቆርጦ ይገኛል፣ ተገለው ይገኛሉ። እንዴ ለማን እናልቅስ? የማን ያለን እንበል? የሚሰማን የመንግስት አካል የለም። ለማን ነው የምንጮኸው? ለማን ነው የምናለቅሰው? እንዴ እኔን አመመኝ እኮ ማርያምን።
የትላልቆቹ ይሁን እስኪ የህፃን አሁን የዚህ ህፃን ልጅ ይሄን እንዴት ምን አይነት ሰው ነው? ወይስ ከሰው የወጣ ሰው ነው ወይ በዚህ ልጅ ላይ? እኔ እንጃ። እኔ መናገር ራሱ ከበደኝ በማርያም። አስቡት ዶሮ እንኳን ሲታረድ እንዴት ነው የሚያሳዝንን። በግ እንኳን ሲሆን ለበዓል የ7 ዓመት ህፃን ልጅ ሰው ነው አውሬ ነው ይሄን ነገር የፈጸመው? እንዲህ ማመን እኮ ይከብዳል። እንደ የሰው አውሬ ተቀላቅሎ እየኖረብን እኮ ነው ያለው። ኧረ ለማን እንጩ በመቤቴ። ኧረ መብርሃን ተይስሚን። ኧረ መብርሃን ማርያም እንተ ያጨክኝ በህፃናት ላይ እንደው ምሕረት አሰጭን እንዴ! አንድ መፍትሄ ያምጣልን መድኃኒዓለም። ምንድን ነው የምናደርገው? ታሪካቸው ደግሞ በጣም ነው የሚያሳዝነው። እናትም አባትም በጣም ምስኪንና ደሃ እንደሆኑ የወንድሜ ጎረቤት ናቸው እና ወንድሜ ደውሎ ነገረኝ እና አሁን ሚዲያ ላይ ሲዞር አየሁት። እንዲህ ለቅሶ ውለን ምናምን አለኝ። አሁን እንዴ ምን እንደዚህ 7 ዓመት ህፃን ልጅ እንዲህ አድርገው አንገቱን ቆርጠው ጥለውት ተገኘ ምናምን በቃ ማርያምን። ከዛ ሚዲያ ላይ ደግሞ ፎቶ ምናምን ሳየው በስማም ከነሱ ሰምቼ እኔ እነሱ ሲናገሩ ራሱ በቃ በጣም ቅስማቸው ተሰብሮ ምናምን በጣም ነው ያዘንኩትና እኔ አላቅም። እኔ ምን እንደምላችሁ አላቅም። ብቻ ፈጣሪ ይሄን ረመዳን ይሄን በቃ እስኪ ወደ መሬት አይነህን እንትን በል ይሄን። እኔ ምን ልበል? እያየን አይደለም ወይ ማለት እየጀመርኩ ነው። እኔ ከፈጣሪ ጋር እየተጣላሁ ነው። ምክንያቱም ህጻናት በየቀኑ እንደዚህ እየተቆረጡብን፣ በየቀኑ የህጻናት ህይወት እየጠፋ ትላልቁን እኮ ችለናል። ግን የህጻናቱ አያምም፣ ማርያምን አያምም። የዚህ ልጅ የሄበንን የብዙ ህጻናት አየን። እስከ መቼ ነው የምናለቅሰው? እስከ መቼ ነው የምንጮኸው? ምን አይነት አረመኔነት ነው? የትኛው እጅ ነው የዚህ ላይ የጨከነው? የትኛው አይን ነው እያየ ቢላ ያሳረፈው በዚህ ህጻን ላይ? ኧረ በስመ አብ። እኔ ህጻናት በጣም ነው የሚያሳዝኑኝ። እኔ ከትላልቆቹ በጣም ሰው እየሞተ እያየሁ ነው አይደል? የህጻናት ነገር ግን በጣም ያቃጥለኛል። ህጻናት ማለት ምንም እኮ አያውቁም። ምንም መጮህ አይችሉ፣ ክፉና ደጉን የማያውቁ እንስሳቶች። በእነዚህ ላይ ሰው ይጨክናል። ታዲያ እኛ እኮ አውሬ ነን ማለት ነው። በዚህ ህጻን ላይ ለመምታት እንኳን የሚያሳዝኑ ህጻን ጭራሽ በስለት ጭራሽ አንገት እንደ በግ ተቆርጦ እናት ልጄ ዶሮ አማረው ብላ ዶሮ ገዝታ ስትመጣ አራስ እናት ልጇ ጠፋ፣ ሲፈለግ ጠፋ። ዛሬ ደግሞ ህይወቱ አልፎ ተገኘ። እርስማ እኔ ማውራት ራሱ በህልም ነው እየመሰለኝ የነበረው። የምር ከነሱ ጋር ሳውራ ቀድም መቋቋም ነው ያቃተኝ እና ያሳዝናል። ብቻ አላቅም መጨረሻችን ምን እንደሚሆን እሱ ይወቅ። ለምን ወደ መፍትሄው አንሄድም? መፍትሄው ምንድን ነው? እስኪ ሚዲያ ላይ ያላችሁ ሰዎች የሆነ ነገር መፍትሄ አምጡልን። ከህግ ጋር የምትሰሩ ስለ ህግ የምታውቁ ቅጣቱስ ምንድን ነው? ለምንድን ነው ይህ ነገር የሚደጋገም ይመስላችኋል? እውነት ሁሌ እንደዚህ የምናለቅስና የምናነባው በየጊዜው የሚደጋገምብን ቅጣት የለም። ይለቀቃሉ። ስንት ህጻናት አተናል አይደል? ቅጣታቸው እስር ነው። ቅጣታቸው ደህና ቅጣት አይደለም። እና ስለዚህ ፍትህ ለዚህ ልጅ መጠየቅ አለብን። ሁላችንም ፍትህ እንበል። እያንዳንዳችሁ ሰው የሆናችሁ ንጹህ አይምሮ ያላችሁ ሁላችሁም ይሄንን ፍትህ ጠይቁ ለዚህ ህጻን ልጅ። በየሚዲያው ስሩ። የምሬ ነው። ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። ሰዎች እንዲያዩት ላይክ አድርጉና ሼር አድርጉ። ምክንያቱም የዚህ ልጅ ቤተሰቦች ፍትህ ማግኘት አለባቸው። ሰዎቹ መያዝ አለባቸው። ስለዚህ እያንዳንዳችን ፍትህ እንበል፣ አንለይ። ሀብታምና ደሃን እየለየን ለታዋቂ መርጦ ማልቀስ በጣም ነው የሚያናድደው፣ በጣም ነው የሚያሳዝነው። ይሄ ልጅ ወንድሜ ቢሆን አስባችሁት፣ ስጋዬ ቢሆን አስባችሁት። አሁን ራሱ እንዲያንቀጥቅጦኛል። የምር ስሰማ ሁሉ ነው፣ ሳየው ደግሞ በጣም ያሳዘነኝ እና ለምንድን ነው ዝም የምንለው? ይሄን ነገር ከዚህ በፊት እንደጠፋ ባዩሽ ኮልፌ ለቆት ነበር ማለት ነው። አፋልጉን ጠፋ ተብሎ ከዛ ዛሬ ደግሞ በቃ ሚዲያው እኔ መጀመሪያ ሚዲያ ላይ አላየውም፣ ወንድሜ ጋር እያወራሁኝ ሰማው። ከዛ እንደዚህ ጎረቤት አዝነው ምናምን ቆዝመዋል። ምን ሆናችሁ ነው? ምን ነው ቆዘማችሁ አልኩ። ሳወራቸው ደስተኛ አይደሉም፣ አይስቁም እንደ በፊቱ። በእናትሽ በጣም ያሳዝናል፣ ለቅሶ ብለን መጣን። ምን እንደዚህ አድርገው በጣም የሚያሳዝኑ እናትየው አባትየው እንዲህ ስለ ስራቸው ሁሉ ነው የነገሩኝና እንደዚህ
ገለውት እንደዚህ ተገኘ ተጥሎ በቃ መስማት ሁሉ ነው በቃ የደነገጥኩት ማለት ነው። ከዛን ፌስቡክ ላይ ገባለሁ፣ ዩቱብ ላይ ገባለሁ። ህዝቡ እንዴ ፎቶውን ሳይ በጣም በቃ ውስጤ የበለጠን ያሳዝነኝ ማለት ነው። እና ይሄ ነገር እስከ መቼ ነው የሚቆመው? የሚቆመው መቼ ነው? ፈጣሪ ከሰማይ ወርዶ ምድር ላይ እስኪፈርድልን ካልሆነ በስተቀር ምድር ላይ ፍትህ እያገኘን አይደለም፣ ፍርድ እያገኘን አይደለም። ማንም ለህጻናት እየቆመ አይደለም። እኔ ለብልጭልጭ ነገር ሰው ሲሮጥ ነው እንጂ ያየሁት ማለት ነው። ህጻናት በግፍ ስለሚገደሉ ሰዎች ሰው እየጮህ አይደለም። ድምጽ እንሆን እባካችሁ፣ እባካችሁ ልለምናችሁ፣ በእናታችሁ። ትውልድ አለቀ። ትውልድን እንታደግ፣ ህጻናትን እንታደግ እባካችሁ። ወዴት እንጩህ? ለማን እናልቅስ? የምርን ይሰለቸኝ በየጊዜው ማልቀስ። በስማ